እንዴት ናችሁ? ሰላም ናችሁ? እንዴት አመሻችሁ? እንግዲህ ዛሬ የምንመለከተው የአራተኛው ሊደርሺፕ ስታይል ነው። እንግዲህ ኢንተርናሽናሊ እንግዲህ ብዙውን ጊዜ የምንጠቀምባቸው የሊደርሺፕ ስታይሎች ወደ 28 ናቸው። ከነዛ ውስጥ ባለፈው ክላሲካል የሆኑትን ሶስቱን አይተናል። ዛሬ ደግሞ ሞደርን የሆኑትን ብዙዎች ኢምፕሊመንት እያደረጉት ያሉትን ሊደርሺፕ ስታይል ነው የምንመለከተው። ከዚህ ውስጥ ትራንስፎርሜሽናል ሊደርሺፕ ስታይል አንዱ ነው። በአማርኛ ለውጥ ተኮር አመራር ይሉታል። እንግዲህ ትራንስፎርሜሽናል ሊደርሺፕን ከማንሳታችን በፊት አይ ቲንክ ኢትስ ቤተር ቱ ዲስከስ አባውት ቼንጅ ነው። መጀመሪያ ስለ ቼንጅ ማውራት ያስፈልጋል፣ ወይም ለውጥ የሚለውን ሀሳብ የበለጠ መነጋገር ይፈልጋል። ለውጥ የሚለው ጽንሰ ሀሳብ በአግባቡ ለመረዳት እንግዲህ ለውጥ ማለት ሀገሮች፣ ተቋሞች፣ ድርጅቶች፣ ቡድኖች፣ ግለሰቦች በውስጣዊና ውጫዊ ግፊቶች አሁን ካሉበት ሁኔታ ወደ ተሻለ ሁኔታ የሚሸጋገሩበት ሂደት ነው። በሌላ በኩል ለውጥ ማለት ሰዎች ተቋሞቻቸውን ውስብስብና ተለዋዋጭ እንዲሁም ፈታኝ የሆነውን የውድድር ዓለም በአሸናፊነት ለመውጣት አዳዲስ ስትራቴጂዎችን፣ ስልቶችን የሚቀይሱበት ነው። አዳዲስ ቴክኖሎጂዎችን ስራ ላይ የሚያውሉበት፣ አሰራራቸውን የሚያሻሽሉበት፣ ከሌሎች ተቋማት ጋር አጋርነትን የሚመሰርቱበት ወይም ውህደትን የሚፈጥሩበት ሂደት ነው ለውጥ ቼንጅ የምንለው ማለት ነው። እንግዲህ ስለ ለውጥ ይሄንን ያህል ካል what is the meaning of transformation by itself? ገና ትራንስፎርሜሽናል ሊደርሺፕ ከመምጣታችን በፊት ትራንስፎርሜሽን ማለት ምን ማለት ነው? ትራንስፎርሜሽን ማለት መሰረታዊ አመለካከት ለውጥ that means በግለሰብ ሊሆን ይችላል፣ በተቋም ሊሆን ይችላል፣ በህብረተሰብ ሊሆን ይችላል። በእነዚህ ሾዎች ላይ ለውጥን ማምጣት ማለት ነው። ነገሮችን በአዲስና በተለየ መንገድ አሰራር መመልከት፣ ከአሁን በፊት የማይታሰቡ አዳዲስ ውጤቶችን ማግኘት። ትራንስፎርሜሽናል ሊደርሺፕ ስንል ደግሞ አሁን ትራንስፎርሜሽን ነው ያየነው። ትራንስፎርሜሽናል ሊደርሺፕ ወይ የአመራር ዘይቤ ስንል ግንዛቤን ከፍ በማድረግ ራዕይና ዓላማን ተቀባይነት እንዲያገኝ በማድረግ ሰዎች ለውጥን እንዲቀበሉ በማሳመን ተከታዮችን ከግል ጥቅማቸው ባሻገር የጋራን ጥቅም እንዲያደርጉ፣ በጋራ ጥቅም ላይ እንዲሰሩ ማድረግ ነው። ትክክለኛ ነገር በማድረግ አሪያ ወይ ሮል ሞዴል መሆን ነው። ተከታዮች የድርጅቱ የተቋሙ አባላት በመሆናቸው ከመሪው ጋር በመሰለፋቸው ክብርና ኩራት እንዲሰማቸው ማድረግ ነው። የተቋሙን እምነቶችና እሴቶች ማጽረስ፣ በሂደት ለሚከሰቱ ችግሮች የተለያዩ መፍትሄ አቅጣጫዎችን በማየት መፍታት ነው ትራንስፎርሜሽናል ሊደርሺፕ የምንለው። ከነባርና ኋላ ቀር አመለካከት አሰራር መቆራረጥና ከተለመደው ወጣ ያለ አስተሳሰብ እንዲይዙ ማስቻል ነው። ይሄ እንግዲህ የተለወጠ አመራር ለውጥ እድገትን ለማምጣት የተዘጋጀ፣ በእምነት የተቀበለ፣ ፊት ከነበረው ኋላ ቀር አቋምና አመለካከት ያንን ሰብሮ የወጣ፣ የአመራርነቱን ባህሪያት የተላበሰ፣ ለውጥን የሚናፍቅ፣ ይሄንን ለውጥ ደግሞ ዳር የሚያደርስ፣ ራሱን ለውጦ ሌሎችን የሚለውጥ መሆን ይገባዋል። እንግዲህ አመራሩ በዚህ መንገድ ራሱን ሲለውጥ ሰራተኞችም ወይም ባለሙያዎችም በዛው ልክ እንደዚሁ ራሳቸውን ይለውጣል። የተለወጠ ባለሙያ ወይ ሰራተኛ እንዲሁም የመንግስትን ፖሊሲዎች፣ ስትራቴጂዎች በሙሉ የተረዳ፣ ፖሊሲዎችን በአግባቡ በመተርጎም ልማቱን የሚያፋጥን፣ ከለውጥ ከቴክኖሎጂ ከአዲስ አሰራር ጋር አብሮ የሚጓዝ እውነተኛ የህዝብ አገልጋይ፣ ስሜትን የተላበሰ፣ ከልማቱም ተጠቃሚ እንደሚሆን የተገነዘበ፣ ብልሹ አሰራርን፣ ተገቢ ያልሆነ ጥቅም ፍለጋን የሚታገል፣ ራሱን በእውቀትና በክህሎት በመልካም ስነ ምግባር የሚያሳድግ መሆን ይኖርበታል። ይህ ሲሆን የተለወጠ እና በመልካም አፈጻጸም ደረጃ ላይ ያለ ተቋም ወይም ድርጅትን መፍጠር ይቻላል ነው። እንግዲህ ትራንስፎርሜሽን ስንል በአስተሳሰብ ላይ ስር ነቀል ለውጥ ለማምጣት እይታን ለመቀየር የአዳዲስ መንገዶችን ለመቀየስ ከትራንስፎርሜሽኑ በፊት የማይቻሉ የሚመስሉ ትልልቅ
ውጤቶችን ማስመዝገብ የሚቻልበት አይነት ሊደርሺፕ ስታይል ነው። በአጠቃላይ አንድ የትራንስፎርሜሽን መሪ ወይ ደግሞ ትራንስፎርሜሽናል ሊደርሺፕ የምንለው ሊደር የምንለው ባለራዕይ ሆኖ የጋራ ግንዛቤ መግባባት መፍጠር የሚችል የሰዎችን ልብ ማግኘት የሚችል ጠንካራ ስሜትና ፍላጎት ያለው አዲስ ሀሳብ አፍላቂ፣ ፈጣሪ፣ ቀስቃሽ፣ በተለመዱ አሰራሮች የማይገደብ አበረታችና አሳታፊ፣ የሌሎችን ጥቅም የሚያስቀድም፣ ደፋር፣ ለለውጥ ዝግጁ የሆነና ለውጥ አምጪ መሆን አለበት ነው። በአጠቃላይ እንግዲህ እንዳልነው እያንዳንዱ ሊደርሺፕ ስታይል የራሱ የሆነ ሜሪትና ዲሜሪት እንዳለው፣ ጥቅምና ጉዳት እንዳለው አንስተናል ባለፈው። ይሄም ደግሞ የራሱ የሆነ ሜሪት አለው። ለምሳሌ ከፍተኛ መነሳሳትና ተሳትፎ፣ ባለሙያዎች በጣም የተነሳሱ ነው የሚሆነው። በስራቸው ላይ በጣም ኮሚትድ ናቸው፣ ኮሚትድ ይሆናሉ፣ ቁርጠኛ ይሆናሉ። ሁለተኛ ፈጠራና አዲስ ሀሳብ ይበረታታል። በዚህ ሊደርሺፕ ስታይል የቡድን በነፃነት እንዲያስቡ፣ አዲስ ሀሳቦችን እንዲያፈልቁ ይደገፋሉ። ጠንካራ የቡድን ግንኙነት፣ ይሄ ቲም ኮሚኒኬሽን፣ ቲም ስፕሪት የምንለው በጣም የሚበረታታበት ነው። በመሪና በተወካዮች መካከል እምነት፣ ክብርና ትብብር ይገነባል። ባለሙያዎችን የግል እድገትን በዚሁ ይበረታታል። ባለሙያዎችን በመምከር በመደገፍ ላይ ያተኩራል። የተሻለ አፈጻጸም ይመጣበታል ነው። በዚህ አይነት ሊደርሺፕ ስታይል መነሳሳት የተፈጠረላቸው ባለሙያዎች ከፍተኛ ምርታማነት፣ የተሻለ ውጤት ያሳካሉ ነው። እንግዲህ ጉዳቶች ወይ እንደ ጉዳት ወይ ዲሜሪትስ የምንለው ጊዜ የሚወስድ አይነት ሊደርሺፕ ስታይል ነው። እንግዲህ ይሄ ባለሙያዎቹን የማነሳሳት ስራ፣ የመገንባት ስራ፣ ግንኙነትን የመፍጠሩ ስራ ታይም ኮንሱሚንግ ሊሆን ይችላል ነው። ለሁሉም ሁኔታዎች አይመችም ነው። ይሄ ፈጣን ውሳኔ የሚያስፈልጉ ኢሹዎች ካሉ ትራንስፎርሜሽናል ሊደርሺፕ ዊዝን ሾርት ፔሪድ ኦፍ ታይም ዲሳይድ ለማድረግ በጣም ሊከብድ ይችላል ነው። በመሪው ላይ ይመሰረታል ነው። ሌላው መሪው ራዕይ ወይም መነሳሳት ካልነበረው የአይነቱ አመራር ላይሳካ ይችላል ነው። መሪው ሞስት ኢምፖርታንት ኢሹ መሆን ያለበት መሪው ጠንካራ ነው፣ ይሄንን አይነት ትራንስፎርሜሽናል ሊደርሺፕን ኢምፕሊመንት ማድረግ የሚችል ካፓሲቲ ያለው የሚለው ነው። ያም ችግር ነው። የመድከም አሁን ለምሳሌ የመድከም አደጋ ሊኖር ይችላል። ከፍተኛ የሆነ ተስፋ በሰራተኞች ጫና ሊፈጥር ይችላል። እንግዲህ ተስፋችን የምንመለከተው ፎርካስት የምናደርጋቸው ኢሹዎች በጣም ሰፊ ሊሆኑ ይችላሉ። በአጭር ጊዜ ማምጣት የምንፈልጋቸው ኢሹዎች ሊኖሩ ይችላሉ። ሰራተኞች ይህንን ሁሉ ለማምጣት ምናልባት ጫና ሊፈጥርባቸው ይችላል። የዕለት ተዕለት ስራዎች ሊያልፉልን ላይሰሩ ይችላሉ። አንዳንዴ ልናልፋቸው የምንችሎች ኢሹዎች ሊኖሩ ይችላሉ። ለምን? በራዕይ ላይ ብዙ ትኩረት ስለሚሰጥ የዕለት ተዕለት ስራዎች ወይም አጭር ጊዜ ግቦች ሊተው ወይ ሊቀሩ ይችላሉ የሚል ነው። ስለዚህ ይሄንን ነው እንግዲህ የትራንስፎርሜሽናል ሊደርሺፕ ስታይል ባህሪያት እና ካራክተሮች። ለዛሬ ያለን ይሄ ነው። መልካም ምሽት ይሆንላችሁ። ነገ በሌላ ፕሮግራም እንገናኛለን። ታንክ ዩ ሶ ማች